ለዘመናት በእንዲህ መልኩ ካለምንም ጥቅም ሲፈስ የኖረው ታላቅ ወንዛችን አባይ አሁን አገሩን የሚጠቅምበት ጊዜ ላይ ደርሷል። በዚህ ወንዝ ላይ እየተገነባ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በአሁኑ ወቅትም ትክክለኛ የግድቡን ቅርጽ ወደ ያዘበት ምዕራፍ ተሸጋግሯል። የዚህን ግድብ ግንባታ በተያዘለት ጊዜ ለማጠናቀቅም እንደከዚህ ቀደም ሁሉ እጆች ካለረፍት አሁንም 24 ሰዓት መስራታቸውን ቀጥለዋል። በአሁኑ ወቅት 47 በመቶ ግንባታው የደረሰው ታላቁ የኢትዮጵያ ህዳሴ ግድብ የቁፋሮ ስራዎች በመጠናቀቅ ላይ ይገኛሉ። እስካሁንም 17 ሚሊዮን ሜትር ኪዩብ የሚሆን ልልና ጠጣር አለታማ ድንጋይ ተፈልፍሎ እንዲወጣ ተደርጓል። ለዲዛይን ስራው አስፈላጊ የሆነው የከርሰ ምድር ጥናትም ሙሉ በሙሉ ተጠናቋል። የከርሰ ምድር ፍተሻ ስራዎችና አስፈላጊ ከዚህ ጋር ተዛማጅነት ያላቸው ስራዎች ተጠናቀዋል። የነኚህ የፍተሻ ስራዎች ወይም ኢንቨስቲጌሽን ወርክስ ነው የምንላቸው ውጤት በየደረጃው ላሉ የዲዛይን ደረጃዎች ግብአት በመሆን ዲዛይኖችንም በአብዛኛው አጠናቀናል። እነዚህ አራት በሮች ከልቨርት ቦክስ ወይም የውሃ ማስተላለፊያ ቱቦዎች ናቸው። ዋነኛ ዓላማቸው ደግሞ የግድቡ ግንባታን በሁለት በኩል ተከፍሎ የሚሰራው ማለት ነው በአንድ ላይ ለመስራት እንዲቻል የዋናውን የወንዙን ፍሰት በእነዚህ ቱቦዎች ውስጥ ለማስተላለፍ ታልሞ የተገነቡት በአሁኑ ወቅት ግንባታቸውም እየተጠናቀቀ ይገኛል። የነዚህ ከልቨርት ቦክሶች እነዚህን ከፍተኛ ቴክኖሎጂ ተግባራዊ ያደረገባቸውን ከልቨርት ቦክሶች የገነባው ደግሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ነው። አብዛኛው ስራው ምንድነው? ስራ ጨርሰናል። የቀረው ስራ የጌትና ኤሬሽን ፓይፕ የምንላቸው ጌት 4 ጌት በኢንሌት 4 ደግሞ በአውትሌት አሉ። የነሱ ሰከንድ ስቴጅ ኢምቤድድ ፓርት የምንላቸው ወይ ደግሞ ጌቱ የሚከፈትበት የሚዘጋበት የሱ ስራ ነው እየሰራን ያለ ነው። አጠቃላይ ስራው ግን አልቋል። የቀሩ ስራዎች በዚህ የተወሰነ ጊዜ የምንጨርሳቸው ስራዎች ይሆናሉ። ዋናው ግድብ ዘመኑ በደረሰበት ቴክኖሎጂ በጥቅጥቅ ኮንክሪት ወይም አርሲሲ ሙሊት ነው እየተገነባ የሚገኘው። አጠቃላይ ከሚያስፈልገው 10.2 ሚሊዮን ሜትር ኪዩብ የአርሲሲ አርማታ ሙሊት ውስጥም 4 ሚሊዮን ሜትር ኪዩብ ጥቅጥቅ ኮንክሪት መሙላት ተችሏል። የመነሻ ኤሌቬሽናችን 500 ሜትር ከባህር ጠለል በላይ ነው። 500 ሜትር ከባህር ጠለል በላይ ሆነን ስንለካው ነው 145 ሜትር ቁመት የምንለው። በዚህ መሰረት ክረስቱ ወይም የመጨረሻው የግድቡ ጠርዝ ሲያልቅ 645 ሜትር ላይ ያልቃል ማለት ነው። ስለዚህ ወደ 556 ሜትር ከባህር ጠለል በላይ ያን ያህል ከፍታ ያለው ግድብ መገንባት ችለናል በቀኝ በኩል። በግራ በኩል ደግሞ ከ515 ሜትር ከባህር ጠለል በላይ እስከ 534 ሜትር ከባህር ጠለል በላይ የደረሰ ቁመት ነው የምናየው። ዋናው ግድብ በስተግራ በኩል እየተገነባ የሚገኘው ሌላው ሳደል ዳም በመባል የሚጠራው ግድብ ግንባታም እየተፋጠነ ይገኛል። በአለታማ ድንጋዮች ሙሊት እየተካሄደ ላለው የሳደል ዳም ግንባታም 4 ሚሊዮን ሜትር ኪዩብ አለታማ ድንጋዮች ሙሊት ተካሂዶለታል። ከግድቡ ግንባታ ጎን ለጎን የሃይድሮና ኤሌክትሮ ሜካኒካል ስራዎችን ያከናወነ የሚገኘው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኃይል ለማመንጨት የሚያስፈልጉ በተርባይንና ፓወር ሃውስ ላይ የሚገጠሙ መሳሪያዎችን ወደ ግድቡ ቦታ ማድረስ ጀምሯል። የተርባይን ራነር ምንለው ትራንስፎርመሮች የኤሌክትሪክ ኃይል ያው ከፍ የምናደርግበት እዚህ የመነጨውን ቮልቴጅ ወደ 500 ኪሎ ቮልት ከፍ የሚያደርግልን ተመርተው ደርሰዋል። ከታላቁ የኢትዮጵያ ህዳሴ ግድብ 5 ኪሎ ሜትር ርቀት ላይም 108 ኪሎ ሜትር ርዝመት ያለው የተለዋጭ መንገድና የድልድይ ግንባታ እየተካሄደ ይገኛል። በአሁኑ ወቅትም አጠቃላይ የመንገዱ ግንባታ ስራው 65 በመቶ ተጠናቋል።